ስሚማ ጓደኛዬ ሰንን ማስለቀስ ፈልጋለሁ። የምር እንደሚወደኝና እንደማይወደኝ ማወቅ ፈልጋለሁ። እንዴት አድርገሽ? እኔ እንጃ አላውቅም። ለምን አሜሪካ ሊሄድ ነው አትይው? እሺ ከዛስ? ከዛማ ምን እንደሚልሽ ማየት ነው። የኔ ፍቅር እንዳትጅብኝ እሺ እያለ የሚያለቅስ ነው የሚመስለኝ። እንዲያውም ዛሬ ነው የማደርገው። እሺ ጓደኛዬ እደውልልሻለሁ። እሺ ይግናሽ ጓደኛዬ። የኔ ፍቅር ዛሬ እንዴት ደስ እንዳለኝ በጣም ደስ ብሎኛል። ኦ እንኳን ደስ አለሽ። ምን ተገኘ? ዝም ብለህ ቀፈኝ። እሺ ሰን አሜሪካ ልሄድ ነው። አሜሪካ ልሄድ ነው ማለት? ከዚህ በኋላ አሜሪካ ነው የምኖረው ማለት ነው። እኔስ? አንተማ እዚህ ትኖራለህ። በቃ አዎ አይበቃም? ህይወት እዚህ አድርሳናለች። ከዚህ በኋላ ደግሞ እኔን ወደ አሜሪካ ወስዳ አንተን እዚህ ኢትዮጵያ ታኖርሃለች። እሺ መልካም ህይወት ይሁንልሽ። ሰን አንተን ትቼ ተለያይተን እኮ ነው አሜሪካ የምሄደው። ለምንድነው ምንም ያልመሰለክ? እና ምን ነበር የጠበቅሽው? ለምን ጥለሽን ትሄጃለሽ ብዬ እንዳለቃቅስ ነው ወይስ የሽኝት ፕሮግራም እንዳዘጋጅልሽ? ሰን ፍቅረኛ እኮ ነኝ። ብዙ ነገር እኮ አብረን አሳልፈን። በቃ እንደዚህ ነው የምትለው? እና ፍቅረኛ ብትሆኝና አብረን ብዙ ነገር ብናሳልፍስ? አንቺ ጥለሽን ስትሄጂ የሚቀጥል እንጂ የሚቆም ህይወት የለኝም። በአለም ላይ ያለሽው ሴት አንቺ ብቻ ነሽ። እኔ እንኳን አሜሪካን ሄዳለሁ ያልኩት ያውቄ ነበር። በቃ ይሄን ያክል ነው የምትወደኝ? አዎ ይሄን ያክል ነበር የምወድሽ። ከዚህ በኋላ ደግሞ አብረን መሆን አንችልም። እኔ እንደምወድሽና እንደማልወድሽ ለማወቅ እኮ ሁሉ ድራማ መፍጠር አይጠበቅብሽም ነበር። ቀጥታ መጥተሽ ብትጠይቂ እነግርሽ ነበር። በጣም ነው የምታሳፍረው። እሺ የአሜሪካን መንገድ የውሃ መንገድ ያርግልሽ።